የመክፈቻ ፕሮግራማችንን ብዙ ቦታ ላይ የቤት ስራ የሆነ ይመስለኛል። እኔ ጋርም ያለ ነገር ነው። ልጅ ወላጆቹን ማክበር መስማት አለበት። ወላጅም ልጆቹን መስማት ማክበር አለበት። ከዛ የበለጠ ጓደኛ መሆን መቻል አለብን። በቃ ዲስከስ ማድረግ፣ ስለ እያንዳንዱ ነገር ዲስከስ ማድረግ። እንደ ህፃን ሲሆኑ ጌሞች ያስፈልጓቸዋል። ሁሉንም ነገር ማየት አለባቸው። ምክንያቱም ወላጆች የልጆችን የቲኔጀር ላይ አልፈው ነው ወላጅ ነው። ከመጽሐፍ ብዙ እውቀት ይገኛል። ጊዜያቸውን አብዛኛውን ጊዜ እንደውም እኔ ቲኔጀር ልጆች በማንበብ ቢያሳልፉ ጥሩ ነው። እውነት ነው። ልጆች ጊዜያቸውን በጥሩ ሁኔታ ቢያሳልፉ ማንኛውም ወላጅ ደስ ይለዋል። ነገር ግን ልጆች ያንን ይፈልጋሉ ወይ? የልጆችን ሆቢ ተከተልን ማለት እኮ 100% አንድና አንድ የነሱ ብቻ ይሆናል ማለት እኮ አይደለም። ግን ሰፊውን ሽፋን ቢያገኝ እነሱን የማይጎዳ ከሆነ እኛን የማይነካ ከሆነ ሰፊውን ሽፋን በሆቢያቸው መሰረት ብንሄድ ነው እንጂ እኮ